እኔ ድሮ ከ21 ዓመቴ በፊት ሞኞኝ የነበረ ጊዜን ያጠፋሁት። ኦፍ ኮርስ ሁላችንም አንድ ከዚህ ሁኔታ ጋር በተያያዘ የሚያያዝ የሳይኮሎጂካል ፌኖሜና አለ። ታዳጊ ወጣቶች እድሜያቸው ከአስራዎቹ መጀመሪያ እስከ ሀያዎቹ መጀመሪያ ባለው ላይ አይደንቲቲ ክራይሲስ የሚባል ስቴጅ አለ። ማለት ምንድን ነው መሆነው? ምንድን ነው የምማረው? ምን አይነት ፐርሶናሊቲ ነው የሚኖረኝ? ምን አይነት ስራ ነው የሚኖረኝ? ምን አይነት ጓደኞች ነው የሚኖረኝ? ስዝናና በምንድን ነው የምዝናናው? እንዲህ አይነት ጥያቄዎችን ገና እየሞከሩ እየፈለጉ ነው የሚያዩት። ገና እየሞከሩ እየፈለጉ ያሉ ከዛ ነው ይተዋሉ። ገና እየሞከሩ እየፈለጉ ያሉ ይተዋሉ። ፐርሶናሊቲ ብትጠይቀኝ በ16 በ17 ዓመቴ ራፐር ነበር መሆን የምፈልገው። ገብተዋል። በጣም ሲል የሚያስጠላ እና የሚዘገነን ኤክስፔሪየንስ ነበር አሁን ሳስታውሰው። ያኔ ግን በቃ ያ ልጅነት ነው፣ ጅልነትም ነው። አንዳንዴ ልጅነት ጅልነት ይሆናል። ምክንያቱም ብዙ የምታውቀው ነገር የለማ፣ ብዙ የምታውቀው ነገር የለም። ኢንፋክት ሀያዎቹ መጀመሪያ አካባቢ ደግሞ ያለ ሌላ ክራይሲስ አለ፣ ኳርተር ላይፍ ክራይሲስ የሚባል ማለት ከሀያዎቹ መጀመሪያዎች እስከ ሀያዎቹ አጋማሽ ላይ ያለ ኢሹ ነው። ይሄንኛው ደግሞ እድሜያቸው ከ20 እስከ 25 ላሉ ሰዎች ማለት ነው። እነኚህ ሰዎች ደግሞ ምንድን ነው የምሰራው? ማግባት አለብኝ ወይስ ማግባት የለብኝም? ጎበዝና ኮምፒተንት የሆንኩበት ቦታ ምን አይነት ቦታ ነው? ቶሎ ብዬ ፋይናንሻል ስታቢሊቲ ለማግኘት ምንድን ነው ማድረግ ያለብኝ? ቶሎ ብዬ ኢሞሽናል ማቹሪቲ ለማግኘት ምንድን ነው ማድረግ ያለብኝ? ብዙ እንዲህ አይነት ጥያቄዎች አሉና ለእውነተኛው ዓለም ኢናዱኬት እንደሆነን ብቁ እንዳልሆነን ይሰማናል በዚህኛው ስቴጅ። እንደገና ደግሞ ለዚህ ዓለም የሚኖረን አመለካከት ብላይንድ ኦፕቲሚዝም ላይ ነው መሰረት የሚያደርገው። በተለይ የዩኒቨርሲቲ ተማሪ ሆናችሁ ስለ ሎ ኦፍ አትራክሽን መስማት ስትጀምሩ በቃ እኔ ያሰብከዋለሁ ሁሉን ነገር እኔ በቃ ማንችሎኝ በቃ ሰዎች ይረዱኛል እኔን የሚያክል ሰው አይኖርም በዚች ዓለም እንደኔ ሁሉ ፌል ያደርጋል። እንደን ከዛ በኋላ ይሄ ዓለም ምን ያክል ከባድ እንደሆነ ስታውቁ፣ ምን ያክል ቻሌንጂንግ እንደሆነ ስታውቁ፣ ዝም ብሎ በተስፋ መኖር ብቻ ሳይሆን ትልቅ የሆነ ደምና አጥንትን መከስከስ እንደሚያስፈልግ እዚህ ዓለም ላይ በመኖር ስታስቡ እንደን ሄንስ ማቹሪቲ ይመጣል። እንደን ከዛ በኋላ ለአዳዲስ ኃላፊነቶች መዘጋጀት ትጀምራላችሁ። ግን ይህን ሁሉ ፊገር አውት ለማድረግ በሀያዎቹ መጀመሪያ እስከ ሀያዎቹ እኩሌታ ድረስ ግራ ነው የምትጋቡት። ቆይ አሁን ላግባ አላግባ፣ ላፍቅር አላፍቅር፣ ዝም ብዬ ብሰራ ይሻላል። ከዛ በኋላ ከ2 ወር በኋላ ፍቅረኛ ቢኖረኝ እንደን ከዛ በኋላ እንደዚህ ብሰራስ፣ ሊደርሽፕ ፖዚሽን ላይ ብዙ አልተመቸኝም፣ ስለዚህ እዚህኛው ጋር ልስራ። አሁን በደንብ ኤክስፔሪየንስ ቢኖረኝ ይሻለኛል፣ ከኤክስፔሪየንሱ ገንዘብ ይሻለኛል። ግራ መጋባት በጣም ብዙ አለ እና ይሄ በታዳጊ ወጣቶች እድሜ ኤክስፔክት የሚደረግ ነገር ነው። ግራ መጋባቱን፣ ሞኝነቱን፣ አላዋቂነቱን፣ ወይ ልጅነቱን ወይ ጅልነቱን ኤክስፒሪየንስ ማድረግና ማለፍ ያስፈልጋል። በዛ መልኩ ስለሆነ ማንነታችን የሚገነባው ማለት ነው።